በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት አላችሁ የእግዚአብሔር ቤተሰቦች? ዛሬ ከኔ ጋር ስዕል እንስላለን። በመሃል አንዳንድ ነገሮች እነግራችኋለሁ። ቅዱሳን ስዕላት ሲሳሉ አለባበስ፣ ጸሎት ያስፈልጋል። ስለምንስለው ቅዱስ ገድሉን ማንበብ፣ ታሪኩን ማጥናት፣ እነዚህን የመሳሰሉ ነገሮች ያስፈልጋሉ። ከአለባበስን ጀምር። አንድ ሰው ቢችል ነጠላ መልበስ መቻል አለበት። ካልሆነ ግን ንጹህ ልብስ ለብሶ ነው ቅዱሳን ስዕላትን መሳል ያለበት። እኔ እንደምትመለከቱኝ ነጠላ አልለበስኩም። ይህም የሚሆንበት ምክንያት ምንድን ነው? ቀለማት እንደዚህ ነጠላዎቹን ስለሚያበላሻቸው በዛ ምክንያት ነጠላ አልለብስም። ግን ንጹህ ልብስ ተለብሶ ስዕሉ ይሳላል ማለት ነው። በባዶ እግር ነው ሲሳል የሚሳለው። እነዚህን ስርዓቶች ምንጊዜም መደረግ አለባቸው። እዚህ ጋር የምትመለከቱት አብረን ስለው ስዕል 30 በ40 ነው። 30 በ40 ነው እና እንደምትመለከቱት ንድፉ ወጥቷል። ስለዚህ ቀጥታ የቀለም ስራ ነው እንጀምረው። ከንድፉ በፊት ጸሎት ይደረግበታል። ጸሎት ተደርጓል። ቀለሙንም ስንጀምር እንደዚሁ ጸሎት እናደርጋለን ማለት ነው። ከዛ በኋላ ቀጥታ ስዕሉን መሳል እንጀምራለን። እቺን 30 በ40 የምትሆን ስዕል አሳሳሏን እንዴት እንደሆነ ለማሳየት ሞክራለሁ። እኔም ጀማሪ ነኝ፣ በጣም ፕሮፌሽናል አይደለሁም። ነገር ግን የማውቃትን ነገር ለማሳየት ያክል ነው። እሺ፣ በመጀመሪያ የሚያስፈልጉንን እቃዎች እንዳለ እናሟላለን። የሚያስፈልገን እዚህ ጋር ብሩሾች አሉ። በመቀጠል ነጭ ቀለም አለን፣ ቀይም አለን፣ ቢጫም፣ ጥቁርም ሰማያዊም አለን። እነዚህን ካሟላን በኋላ እና በንድፉ እርግጠኛ ከሆነን በኋላ ስዕላችንን እንጀምራለን ማለት ነው። የምንጀምረው ስዕላችንን ቢጫ በመቀባት ባክግራውንዱ ሙሉ ለሙሉ ቢጫ ስለሚሆን ቢጫ ቀለም እንቀባለን። የዘይትና የአክሪሊክ ቀለም ልዩነት አላቸው። የዘይት ቀለም በጋዝ ነው የሚበጠበጠው፣ የአክሪሊክ ግን በውሃ ነው። ነገር ግን ብዙ ሰው የአክሪሊክ ቀለም አይጠቀምም፣ ብዙ ሰዓሊያን። ምክንያቱም ቶሎ ይደርቃል። ስለሚደርቅ ቶሎ ብዙ ሰዓሊያን አይጠቀሙም። ነገር ግን ለፈጣን ስራ አክሪሊክ ቀለም በጣም አስፈላጊ የሆነ ቀለም ነው። የግሪክ ስዕል ነው። የግሪክ አሳሳል አለው። ነገር ግን የራስ ነገርም በዚሁ ለመጨመር ሞክሬያለሁ። ሀረጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀረግ ነው። እንደገናም እዚህ ጋር የዕብራይስጥ ይመስለኛል ፊደላት ይቀመጣሉ። እኔ ደግሞ በአማርኛ ኖላዊ ይጽፍበታል። በምትመለከቱት መንገድ ቢጫውን ቀብተናል። እዚህ ላይ ነጭ እንደረብበታለን። ነጭ የምንደረብበት ምክንያት ቢጫ ቀለም ትንሽ ኃይለኛ ቀለም አይደለም፣ እንደ ቀይ እንደ ሰማያዊ ኃይለኛ ቀለም አይደለም። ስለዚህ ትንሽ ድጋፍ ያስፈልገዋል በደንብ ጎልቶ እንዲታይ ማለት ነው።
በምትመለከቱት መንገድ ያጎላ ነው እንመጣለን ማለት ነው። ግን እናንተ እንደምትፈልጉት መጠቀም ትችላላችሁ። ማለት አንዳንድ ሰው ከባክግራውንድ የማይጀምር አለ፣ ከፊትም የሚጀምር ምናምን ሰው አለ። እሱ የእናንተ እንትን ነው። እኔ የምመክረው ባክግራውንድ እንዲቀባ ነው። ባክግራውንድ ከተቀባ በኋላ ነገሮች ይቀላሉ ብዬ አስባለሁ። ስዕሉንም ጎልቶ ማየት ትችላላችሁ። ከዚህ በመቀጠል ወደ ልብሱ ነው የምንሄደው። ልብሱን የምንቀባው ቀይ ነው። እሺ ቀዩን በምትመለከቱት መንገድ ጨርሰነዋል። የሚስተካከል ነገር ይኖረዋል። እንደዚሁም ብለን አንተውም፣ እየወጣ ይሄዳል ሁሉም ነገር። ስለዚህ እሱን ታሳቢ እናደርጋለን። ከዛ በመቀጠል ነጩን ነው የሚሰራው። ነጩን ስንሰራ ብሩሹ በምትመለከቱት መንገድ ቀይ አለው፣ ቢጫም አለው፣ ነጭም አለው። ስለዚህ ብሩሽ አይሆንም ማለት ነው። ይህን ብሩሽ በውሃ እናለቀልቀውና ከዛ ወደ ነጩ እንሄዳለን ማለት ነው። በዚህ መንገድ እናደርገዋለን። ብሩሹን ስለምወደው ነው። ሌላም ብሩሽ መጠቀም ይቻላል። ከዛ በመቀጠል ቀለም ሚክስ እናደርጋለን። የምትመለከቱበት መንገድ ሚክስ አድርገናል ማለት ነው። ይሄ ነጭ አይደለም፣ ወደ ግራጫ የሚሄድ ቀለም ነው። ይቺን ቀለም እንደ ሻዶ እንጠቀምባታለን ማለት ነው። አሁን በምትመለከቱት መንገድ የሚያንጸባርቅ ነጭ ፈጠርኩ ማለት ነው። ይህንን ለበጉም መጠቀም እንችላለን። ለበጉ ምንጊዜም ቀለም ስታዘጋጁ በዛ አድርጋችሁ ማዘጋጀት ያስፈልጋል። አሁን እዚች ላይ ነጭ እንደረበታለን ማለት ነው። አሁን አንዱን ከአንዱ ጋር እንትን እያላችሁ ተመሳሳይ ቀለም የሚያስፈልገውን አንዴ ከቅመማችሁ በኋላ ከዛ ለሚያስፈልገው ሁሉ ተጠቀሙበታላችሁ ማለት ነው። ቅድም በፈጠርነው ከለር ነው
ግን ለሱ ደግሞ እንዲመቸን ዲቴል ብሩሽ ወይም ደግሞ እንደዚህ አይነት ካላችሁ የሆነ ዝም አይነት ካላችሁ በእነዚህ በሶስቱ ተመሳሳይ ናቸው። ይሄኛው ያመቻል ይበልጥ ይሄኛው ብሩሽ ያመቻል። እነዚህም እንደዛው። ከዛ እነዚህም ከሶስቱ አንዱን በመጠቀም ቅርጽ እንሰራለታለን። ስለዚህ በምትመለከቱት መንገድ ነጭ እና ቀይ ሰርተናል ማለት ነው። ነጩ ማነው ቀዩ ከዚህ በላይ ቀይ ይሆናል፣ ይደምቃል። ግን ኦልሬዲ ንድፉን በሚባል ደረጃ ጨርሰነዋል ማለት ነው። ክፍል አንዱ በዚህ መንገድ ተጠናቋል። እንደምትመለከቱት መጀመሪያ ቢጫ ባክግራውንድ ቀባን። ቢጫ አሸናፊ ቀለም ስላልሆነ ልክ እንደ ቀይ አሁን በጣም አሸናፊ ቀለም ነው። ነገር ግን ቢጫ ግን ደካማ ስለሆነ በደንብ ጎልቶ እንዲታይ ነጭ እየደረብን ከዛ ቢጫ ነጭ እየደረብን ቢጫ እያደረግን ነው ቢጫ የሚለውን ቀለም ልናገኝ የምንችለው። ከዛ በመቀጠል ልብሱን ቀይና ነጭ አድርገናል። ቀይና ነጭ የሚደረግበት ምክንያት የመለኮቱና የትብስይቱ ምሳሌ ነው። ያው ጌታችን በስጋ ተገልጧል አይደል? ከእመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መገለጡን የሚያሳይ ነው። እንደነገርኳችሁ በአንድ የማይጨረስበት ምክንያት ስህተቱ ጎልቶ እንዲታይ ነው። ስህተቱ አሁን ዛሬ ጥሩ ሰሮ ይልል ይችላሉ፣ ነገር ግን ደግሜ ሳየው ጥሩ ላይሆን ይችላል የሰራሁት። ስለዚህ እሱን ለማየት ግዴታ ትንሽ አረፍ ማለት ያስፈልጋል ማለት ነው። ስለዚህ ብዙ ነገር አግኝታችሁበታል ብዬ አስባለሁ። በተለይ ለጀማሪ ሰዓሊያን ማለት ነው። እንዲሁም ይህን ቪዲዮ የምታዩ እዚህ ጋር ትንሽ ብታስተካክል ከእንትኑ በፊት እንትኑ ቢቀድም የምትሉኝ ነገር ካለ እሱንም ብነግሩኝ ደስ ይለኛል። ይህን ይመስላል ማለት ነው። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ የከበረ ይሁን። ቸር ቆዩ።